ተመልሰን ተገናኝተናል። የተከበራችሁና የተወደዳችሁ የዩቲዩብ ቻናላችን ቤተሰቦች ይሄ ላይቭ ኦልሞስት ለሚቀጥሉት 30 ደቂቃዎች ይቀጥላል። በዚህ 30 ደቂቃዎች ውስጥ የዛሬውን መርሃ ግብር ከእናንተ ጋር በዚህ መልኩ እየተወያየን እንቀጥላለን ማለት ነው። ሁላችሁም ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። እንወዳችኋለን፣ እናከብራችኋለን። ምን ላይ ነን? በህይወታችን ዘመን ያው ህይወት ትምህርት ቤት ናት። ህይወት ትምህርት ቤት እንደመሆኗ መጠን ደግሞ ሁልጊዜም ቢሆን ራሱን የቻለ ሌሰን ራሱን የቻለ ምዕራፍ በማስተማር እያንዳንዱ ሰከንዶች ያልፋሉ ማለት ነው። ስለዚህ እኛም በህይወታችን ዘመን ሶሻል ሚዲያ ህይወታችን መካከል የሰራናቸውን እና የተማርንባቸውን ነገሮች በቀላሉ ለእናንተ እኛ በጊዜ ሂደት የተማርናቸውን ለእናንተ በደቂቃዎች ውስጥ ለማስተማር እና ያለውን ነገር ለመግለጽ ዝግጁ ሆነን መጥተናል። ይህ ከዘመናት በኋላ የገባ ነው ላይቭ ፖድካስት ነው። በዚህ ፖድካስት ውስጥ የተለያዩ ጉዳዮች ይነሳሉ። ቀድሞ የምታውቁን አብራችሁን የሰራችሁ ባልደረቦቻችን፣ ተከታዮቻችን፣ ቤተሰቦቻችን ሁሉ ይሄንን ፖድካስት በመቀላቀል ከዚህ በኋላ አብረን ምን ልንሰራ እንዳቀድን በምን ሁኔታ ልንቀጥል እንዳሰብን ሁሉ አብረን የምንወያይበትና ያለፍንበትን የተቀበልነውን እውቀት በአጠቃላይ በነፃ ለእናንተ በዚህ ፖድካስት አማካኝነት ለመስጠት ዝግጁ ሆነን ቀርበናል ማለት ነው። ስለዚህ አሁንም አብራችሁን ስላላችሁ እያዳመጣችሁን ስላለ ከልብ የመነጨ ምስጋናችንን እናቀርባለን። እንወዳችኋለን፣ እናከብራችኋለን። ለሚቀጥሉት 30 ደቂቃዎች አብረናችሁ አለን። አብራችሁን ቆዩ። መልካም ቆይታ።
የተከበራችሁና የተወደዳችሁ ተመልሰን ተገናኝተናል። እስኪ ሐሳብ አስተያየቶችን ለመቀበል ከእናንተ ጋር ለመወያየት ጊዜ እንውሰድ። እስኪ ሁላችሁም ወደ ላይቭ ስትሪሙ ኦር ደግሞ ወደ ኮመንት ሴክሽኑ ገብታችሁ ያላችሁን ኤክስፒሪየንስ እንድትገልጹልን በአክብሮት ገልጻለሁኝ። ዜኑሾ ከቻልክ እስኪ ወደ ላይ ብቅበልና ካንተ ጋር ብዙ ነገር እናውራ። ምክንያቱም ኦልሞስት ካወራን ከተለያየን ረጅም ጊዜ ሆኖናል። በዚህ ረጅም ጊዜ ውስጥ ደግሞ ብዙ ነገሮች አልፈዋል። እስኪ እናውራ። እስኪ በነገራችን ላይ ስክሪን ላይ ያለውን ባርኮድ ስካን እንዳታደርጉት። ይሄ የሙከራ ስርጭት ስለሆነ ገና ነው። ትክክለኛ ባርኮድ አላስገባውም። በሙከራ ላይ ነው ያለሁት ማለት ነው። ስለዚህ ዶንት ስካን። ይሄ አሁን እንደነገርኳችሁ የመጀመሪያ ቀን ፖድካስት ነው። ስለዚህ ነገሮችን ፕሮሰስ እያደረግን ገና አልጨረስንም ማለት ነው። ግን በሚቀጥሉት ጊዜያት ቆንጆ የሆነ እናንተ ሊመጥን የሚችል ፕሮግራሞችን ሰርተን የምናቀርብ መሆኑን እንገልጻለን። ስካን እንዳታደርጉት፣ ገና ኦፕሬሽኑ አላለቀም ማለት ነው። ቆንጆ ነገሮችን ሰርተን ለማቅረብ ጥረት እያደረግን እንገኛለን። ዶንት ስካን ፕሊዝ። ጀስት ለሳምፕል ነው ያደረግነው ማለት ነው። ጽሁፉን ብቻ እንድታዩ ነው። ከስር ያለው ነገር ብዙም እንትን አይደለም፣ ገና ነው። ኦኬ ሌትስ ኤዲት this one. Okay, let's do this one. ገና ስቱዲዮን ያስተካከል ነው ስለሆነ ስካን እንዳታደርጉት። ገና ኤዲት ተደርጎ አላለቀም። የፖድካስቱ ዌብሳይት እና የስትሪም ላይቫችን የስቱዲዮ አቀማመጥ ገና ኤዲት ተደርጎ አላለቀምና ስካን እንዳታደርጉት፣ ገና ነው። በሚቀጥሉት ጊዜያት ላይቮቻችን በቀናት እየተቆጠሩ በሄደ ቁጥር ትክክለኛውን ባርኮድ እና ትክክለኛውን እንቅስቃሴ እንጀምራለን። እንደነገርኳችሁ ዛሬ የፖድካስታችን የመጀመሪያ ቀን ነው። ከእናንተም ጋር ለመገናኘት የመጀመሪያው የፖድካስት ላይቭ ፖድካስት ስርጭት ነው ማለት ነው። ስለዚህ ይሄንን ለመናገር ነው። ዜኑሻ ጊዜ ካለ ፕሊስ ካማፕ። ብዙ ነገሮችን ካንተ ጋር ማውራት ፈልጋለሁ። ሌሎችም አሉ ከዚህ በፊት አብሬያቸው ሰራ የነበሩ ፈራጅ ሚዲያ፣ ዱርዬው ዩቲዩብ፣ በጣም ብዙ ስማቸውን በጠራ ብዙ የሚሆኑ ላይክ ከመቶ የሚሆኑ በጣም ድንቅ ዩቲዩበሮች ነበሩ። አሁን ምን ላይ እንደገቡ ምን እንዳጋጠማቸው የት ላይ እንደሆኑ አይታወቅም። ብዙዎቻችን ተበታትነን ቀርተናል። ነገር ግን እነሱን ሁሉ ሰብስበን ሁላችንም ጋር ያለውን ኤክስፒሪየንስ የህይወትም ሆነ የሶሻል ሚዲያ ኤክስፒሪየንስ በደንብ ሼር የምናደርግ ይሆናል። ዲቴል ደግሞ በዚህ ጉዳይ ላይ ዩቲዩብ ቻናሎችን አስመልክቶ፣ የዩቲዩብ አልጎሪዝምን አስመልክቶ፣ የዩቲዩብ ፕራይቬሲ ፖሊሲዎችን አስመልክቶ ደግሞ ለዚሁም ሰዎችን እየጋበዝን በየዘርፉ የምንወያይ ይሆናል። ይሄ ፖድካስት እንግዲህ ለሚቀጥሉት 1 ዓመት ከግማሽ ወይም ደግሞ 18 ወራት የሚቀጥል ይሆናል። ከዛ በኋላ የስቱዲዮ ኢንተርቪው ፕሮግራም ይኖረናል። ያንን ሁሉ ዝግጅቶቻችንን ጨርሰናል። እንግዲህ ዌብሳይታችን ቢውል ተደርጎ እንዳለቀ እሱንም ለእናንተ ይፋ እናደርጋለን። እንደዚሁ የተለያዩ ፕሮግራሞችን የተለያዩ እንቅስቃሴዎችን የምናደርግበትን ደግሞ የገበያ ዌብሳይት ወይም ደግሞ ኦንላይን ሾፒንግ ዌብሳይትም እንደዚሁ ዴቨሎፕ በመደረግ ላይ ይገኛል። በደንብ ዴቨሎፕ ተደርጎ ካለቀ በኋላ እሱንም ለእናንተ የምናስተዋውቅ ይሆናል ማለት ነው። እስካሁን ድረስ አብራችሁን ስላላችሁ ከልብ በእውነት እናመሰግናለን። ለሚቀጥሉት 18-19 ደቂቃዎች አሁንም አብረናችኋለን።
እስካሁን ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። አሁንም ይሄንን ላይቭ ሼር እና ላይክ በማድረግ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ ታደርጉ። የተወሰኑ ደቂቃዎችን እንወስዳለን። አብራችሁን ቆዩ።
እሺ የተከበራችሁና የተወደዳችሁ ተመልካቾቻችን ኦልሞስት 1 ሰዓት ከ2 ደቂቃ ሆኗል። የገባነው እንግዲህ 1 ሰዓት ከ5 ወር 1 ሰዓት ከ10 ደቂቃ ድረስ በመቆየት ነበር የዛሬ መርሃ ግብራችን። የዛሬ ፖድካስታችን እንግዲህ ይሄን ይመስል ነበር። ነገ በተመሳሳይ ሰዓትና ጊዜ እስክንገናኝ ድረስ ለቀጥሉት 8 ወር 7 ደቂቃዎች አብረናችሁ እንቆያለን። አሁንም ቢሆን በዚች ደቂቃ ውስጥ ሀሳብ አስተያየት ካላችሁ ኮሜንት ሴክሽን ላይ አሁንም ለመመለስ ዝግጁ ነን ማለት ነው። ከልብ ነው የምናመሰግነው። ነገ በተሻለ ፖድካስት በተሻለ ዲስፕሌይ የምንገናኝ ይሆናል ማለት ነው። የተከበራችሁና የተወደዳችሁ ተመልካቾቻችን ያላችሁን ሀሳብ አስተያየት፣ ያላችሁን አክብሮትና ያላችሁን ሰጀስሽን ሁሉ ዩቲዩብ ሴክሽን ማነው ላይቭ ሴክሽን ላይ ላይቭ ቻት ሴክሽን ላይ በተስቀምጡ ላይቭ የምንመለከት ይሆናል። አሁንም በድጋሚ ማሳወቅ የምፈልገው ስክሪኑ ላይ ያለው ባርኮድ ገና ኤዲት ያልተደረገ ስለሆነ እስካን እንዳታደርጉት። ነገ ከነገ ወዲያ እንግዲህ የፖድካስቱን ስቱዲዮ ጨርስ የተሻለ ሲሆን የምናስታውቃችሁ ይሆናል። ይህ ገና ኤዲት ያልተደረገ ወይም ደግሞ ዝም ብሎ እንደ ምሳሌ የተቀመጠ ባርኮድ ነው ማለት ነው። ጀስት ጽሁፉን እንድታዩት ብቻ ነው ዲስፕሌይ ያደረኩት ማለት ነው። ምንም አይነት የላይቭ ሴል ፕሮግራም ስለሌለኝ ይህንን እስካን እንዳታደርጉት። ነገ በተሻለ መልኩ የምንገናኝ ይሆናል። ዜኑሻ ከልብ ነው የማመሰግነው በእውነቱ። ቴንክ ዩ። አይ ቲንክ ቢዚ ስለሆንኩ ይመስለኛል እስካሁን ድምፅህን አልሰማሁትም። ኢትስ ፋንታስቲክ በእውነት በከናንተ ጊዜ ያሳለፍኩት የመጀመሪያው የላይቭ ፖድካስት ዴይ ዋን። ኢትስ ሪሊ ግሬትፉል ሪሊ አፕሪሺየት ኢት። በጣም ነው የማመሰግነው ማለት ነው። በዚሁ ርዕስ ላይ ነገ ከነገ ወዲያ ተመልሰን በተመሳሳይ ሰዓት የምንገባ ይሆናል። ጋይስ ከልብ ነው የማመሰግነው። እወዳችኋለሁ፣ አከብራችኋለሁ። አብራችሁን ስለነበራችሁ ከልብ አመሰግናለሁ። አሁንም ለሚቀጥሉት 6 ደቂቃዎች የተለያዩ ግራፊክሶችን ስክሪን ላይ ያያችሁ ሀሳብ አስተያየታችሁን አሁንም ኮመንት ላይ እየገለጻችሁ መቆየት ትችላላችሁ። መልካም ቆይታ።
እሺ ተመልካቾቻችን እንግዲህ ተመልሰን ተገናኝተናል። ይሄ የመጨረሻው የመሰነባበቻ ነው። አብራችሁን ስለቆያችሁ እናመሰግናለን። በዓለም ዙሪያ ያላችሁ በሀገር ውስጥም ሆናችሁ የምትከታተሉን የዩቱብ ቻናላችን ቤተሰቦች ይህ ሎቭ ኤንድ ሆቢ ሚዲያ ነው። እንግዲህ በሶሻል ሚዲያ ስፔሻሊ ዩቱብን በተመለከተ ብዙ አይነት ስህተቶችን የሰራናቸው ስህተቶች ከስህተቶቻችንም ጊዜ ወስደን የተማርንባቸውን ነገሮች በአጭር ደቂቃዎች ለእናንተ ለማድረስ ከእናንተ ጋር ለመወያየት የጀመርነው የቀን አንድ ላይቭ ፖድካስታችን ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ። ተመልሰን በሌላ ፖድካስት በተሻለ ግራፊክስ እስክንገናኝ እንደዚሁም ይህንን አይዲያ በተደጋጋሚ ከእናንተ ጋር ለመወያየት እስክንገናኝ ድረስ መልካም ቆይታ በያላችሁበት እንደ ሰዓት አቆጣጠራችሁ መልካም አዳር፣ መልካም ኑሮ፣ መልካም ምሽት እንዲሆንላችሁ እየተመኘን ከወዲሁ የማክበር ሰላምታችን እያቀረብን የምንሰናበታችሁ ይሆናል። ይህንን ፕሮግራም ስልች ያቀረብኩላችሁ ንቁራ ነበርኩ። መልካም ጊዜ በያላችሁበት ይሁን። ይህንን ቻናል ደግሞ ሰብስክራይብ ያላደረጋችሁ አሁንም ሰብስክራይብ በማድረግ የሚቀጥለውን ላይቫችንን በቀላሉ እንዲደርሳችሁ ኖቲፊኬሽኗን በመጫን እንድትጠብቁን በአክብሮት እንገልጻለን። መልካም ጊዜ፣ መልካም ቆይታ በያላችሁበት እያልን ክብረት ይስጥልን። ቸር ያቆየን።